ማክሲመም በባር ከተቀመጠ እንዳለ ስለዚህ የሪዲንጉን የዛን ፕሬሸር ጌጅ ሪዲንጉ በምንድን ነው የተቀመጠው? አንዳንዴ በባር ያስቀምጣል፣ አንዳንዴ ደግሞ በሜጋ ፓስካል እዛ ጋር ኤግዛክትሊ ማየት ይኖራል። ስለዚህ ምንድነው የሚሆነው? እዚህ ጋር ያሉትን ሬዲንጎች ማየት ይኖርባቸዋል ማለት ነው። ስለዚህ ይሄ ምንም ከሆነ ኦልሞስት ትንሽ ከሆነ ባይ ዲፎልት እስከ 1 ልታገኙ ትችላላችሁ። ከዛ አይወርድም። ዘን ይሄ የሚፈለገው ፕሬሸር ላይ አሁን ያልኳችሁ ፕሬሸር ላይ ሲደርስ እቺ ቫልቭ ምን ትሆናለች? ኦፍ ታደርጋለች። ስለዚህ በዚህ የሚመጣው ወደዚህ መሄድ አይችልም። ስለዚህ ይቀይራል። እቺ ደግሞ ምን ትሆናለች? በይሄኛው ሲዘጋ በአንጻራዊነት እቺ ትከፈታለች ማለት ነው። በዚህ አድርጎ ይገባል። ስለዚህ እዚህ ጋር ደግሞ ታያታላችሁ ፕሮዳክት ታንክ የሚወጣበት ወደ አውትሌት ይሄዳል። ግማሹ ደግሞ ዲስፐርጅ ለማድረግ የምንጠቀምበት እዚህ ጋር ይታያችሁ። ሌላ ማለት ዲስፐርጅ የሚያደርገው ናይትሮጅኑ ይገፋውና ዲስፐርጅ አድርጎ ይወጣል ወደ ኢንቫይሮንመንት ይወጣል። እነዚህን ቫልቮች መከተል ያስፈልጋል፣ ማየት ያስፈልጋል። ወደ ፕሮዳክት ዳያግራም ላይ አንድ ትቃራለች እዚህ ጋር እነዚህ ሁለቱ የፕሮዳክት ታንክ ናቸው። ግን ከዚህ ወደዚህ አንድ እንትን ይላል። ከዚህ የሚመጣው በዚህ በኩል አይደል ገፍቶ ወደዚህ ይወጣል። አክቹአሊ ሁለት ነው የምናገኘው። ዋን ዌይ ቫልቮች ናቸው እነዛ። ይሄኛው ኦክሲጅን የተመረጠው በዚህ በኩል ብቻ ነው። ከዚህ የሚመረጠው ደግሞ ወደዚህ የሚያወጣ ሌላ ሞር የተለየ እንትን ይኖራል። አሁን ለምሳሌ ናይትሮጅን ዲስፐርሽን ስናደርግ ነው በፕሬሸር ፕሪንሲፕል ነው ወይ በቫክዩም ፕሪንሲፕል? እዚህ ጋር በኦክሲጅን ፕሮዳክት ከፕሮዳክቱ የሚወጣው ኦክሲጅን ፕሬሸር ላይ በሪቨርስ ዳይሬክሽን ማለት አሁን ይሄ ዚዮላይት ምን ብያለሁ? የሚያሳልፈው ማንን ነው? ኦክሲጅን ናይትሮጅንን ትራፕ አድርጎ ነው። አሁን እዚህ ጋር ኦክሲጅን ተመረጠ። አንድ ግማሹ ወደ ፕሮዳክት ሄዳል፣ ወደ ውጪ ወደሚፈለግበት ቦታ። የተወሰነች አማውንቷ ደግሞ በየት ትመጣለች? በዚህ ወደ ታች አርብ ይመጣል። ኦክሲጅን ሞለኪውልን ማሳለፍ ይችላል ይችላል። እሱ ብቻ ሳይሆን ሰርፌስ ላይ ያለውን ሞለኪውል አንድ ስቴብል ሆኖ የተቀመጠ ሞለኪውልን ሙቭ የሚያደርግ ሞለኪውል ምንድነው? ገፍቶ ነው የሚያስወጣው። ገፍቶ ያስወጣል፣ ወደዚህ መልሳል። ገብቷል። በፖል ውስጥ በዚዮላይት ፖል ማይክሮስትራክቸር ውስጥ ኦክሲጅን ሞለኪውል አልፎ ፖሉን ደፍኖ የነበረውን ናይትሮጅን እና ሰርፌስ ላይ ያሉት ናይትሮጅኖች ምን ያደርጋቸዋል? ይገፋቸዋል ማለት ነው። እነዚህ የተገፉት በየት ነው የሚወጡት? በዚህ ነው የሚወጡት። ይሄም ራሱ ዋን ዌይ ቫልቭ ነው ኦፕሬት የሚያደርገው ከዚህ ወደዚህ ብቻ ነው ማለት ነው። ከዚህ የሚመጣው ወደዚህ ብቻ ነው ኦፕሬት የሚያደርገው። ምክንያቱም እዚህ ጋር ያለው ናይትሮጅን መጥቶ ወደዚህ ሊገባ ይችላል። ስለዚህ እዚህ ጋር ምን መደረግ አለበት? ዋን ዌይ መሆን አለበት ማለት ነው። ከዛ ኤግዞስት አድርጎ ይወጣል። ስለዚህ በምን አማካኝነት? በኦክሲጅን ሞለኪውል አማካኝነት ነው። ኮንቲኒየስሊ በጣም ድምጽ ትሰማላችሁ። ያ ፐርጂንግ ጊዜ ናይትሮጅን ሞለኪውልን በሚያስወጣ ጊዜ ከፍተኛ ድምጽ ትሰማላችሁ ማለት ነው። በየኢንተርቫል የሚሞክሩ ያንን እንደምታገኙት ማለት ነው። ኮምፖነንቶቹን ቅድም ያልኳቸው ናቸው ማለት ነው። ቤዚክ ኮምፖነንት የሚባሉት ኤር ኮምፕረሰር፣ ድራየር፣ ፊልተር እና ኤር ስቶሬጅ ታንክ። ተርሚኖሎጂዎቹን በጣም ማወቅ ይኖርባቸዋል። በጣም ኢምፖርታንት ነው። ሌላኛው ባህሪው የኮምፕረሰራችን ሮተሪ ስክሩ ኮምፕረሰር የሚባል ነው። ኦይል ፍሪ ነው። አንድ ፕላንት ላይ ያጋጠመን ምንድነው? ይሄኛው ጥርሱ የተሰበረ ጥርስ እንትን ካለ ኦይል ሊክ እንዲያደርግ ያደርጋል። ኢፊሸንሲውን እንትን ይላል። ኤቭሪ ታይም ሃይ ቴምፕሬቸር እያለ ነው አላርም የሚያሳያችሁ ማለት ነው። እነዚህ አይነት ኮምፖነንቶች ዳሜጅ እንዳይሆኑ ብዙ ጊዜ ምንም መፍታት አያስፈልግም። ቬንደሮች ወይ ደግሞ ሰፕላየሮች ቀጥታ ከካምፓኒ ጋር ተገናኝተው ሜንቴናንስ ይችላሉ። ይሄኛው ኮምፖነንት መፍታት በጣም ብዙ ጊዜ
ፐርማነንት የሆነ ብልሽት ያጋጥማል እና ብዙ ጊዜ ብዙ ኮስት ኢንከር ያደርጋል ማለት ነው። ስለዚህ እንደዚህ አይነት ኮምፖነንቶችን ብዙ ጊዜ በተሻለ መጠን እንዳይበላሹ ወይም ደግሞ ሜንቴናንስ ሰርቪስ ለሚመለከተው ለምሳሌ አትላስኮፕ ፕሬዘንት አለ ከነሱ ውጪ ማንም ኦቶራይዝ አለ በምስራቅ አፍሪካ እና በመካከለኛው አፍሪካ ሪጅን ላይ የሚሰራው ይህ ተቋም ነው። ስለዚህ ከዛ ውጪ እናንተ ከፈታችሁት ወይም ደግሞ ሰማኑ መጥቶ ከፈታው ከዋራንቲ ውጪ ነው። ስለዚህ ትልቅ ይሆናል ኪሳራ ያሳያል። So this is the most screw type compressor, the most common ነው የምናየው ብዙ ጊዜ። ስለዚህ አየርን ኮምፕረስ አድርጎ እስከ 10 ሜጋ ፓስካል ድረስ ጀነሬት አድርጎ ያወጣል። ያ ድራየር ውስጥ ከገባ በኋላ በድራየር አማካኝነት ኮንዲሽን ይሆናል። ሂሚዲቲውን ምናምን ዲፖይንቱ ይቀንሳል። ሌላኛው ኦይል ፍሪ ናቸው። ምክንያቱም ኦይል ፓርቲክል እንዲኖር አይፈልግም እንትን ውስጥ ሞር ኦይል አለ ማለት ሞር ፊልተር ያስፈልጋቸዋል። ፊልተሩ ደግሞ በጣም ኤፊሽንሲው የምንሰጠው የኦይል አማውንት በጣም ብዙ ከሆነ ኤፊሽንት ነው። መጀመሪያ ነው እነዚህ ነገሮች መስተካከል ያለባቸው። የራሱ ኦይል ፊልተር አለ ለሉብሪኬሽን የሚጠቀሙባቸው ሲል አድርጎ ከፕሮዳክት ከሚወጣው ፕሮዳክት አይሶሌት አድርጎ ነው የሚያወጣልን ማለት ነው። ስለዚህ የተለያዩ ኮምፕረሰር አምራቾች አሉ። ከዛ ሌላኛው ሁለተኛው በጣም ሞስት ፖፑላር አምራች ነው። የመጀመሪያውን አትላስኮፕ ነው። የኖቬር የሚባለው ደግሞ ስፔሲፊክ የሆኑ የአምራች ድርጅቶች ብዙ ድርጅቶች የራሳቸውን የሚያመርቱት ብዙ ጊዜ ሪኮመንድ የሚደረገው እንደምታዩት እናንተ ጋር አትላስኮፕ ነው አይደል? ስቶር ሲስተሙ ፕሮዲዩስ የተደረገው ቻይና ነው፣ ግን ኮምፕረሰሩና ድራየሮቹ ግን አትላስኮፕ ሰፈር ያደረጋቸው ብዙ ቦታዎች ላይ የምንተክላቸው 20 እና 30 ኦክሲጅን ፕላንቶች የሚታገኟቸው ሰው በተቻለ መጠን ማኑዋሎችን ጋር ፋሚሊያር መሆን ማየት ጥሩ አድቫንቴጅ ይሰጣል። ስለዚህ ኤር ኮምፕረሰር ኤር ድራየር እና ኤር ስቶሬጅ ናቸው። ይሄኛው ሲስተም የሚነግራችሁ እንዴት አድርጎ የኦይል ሲስተም እንዴት እንደሚሰራ ነው። የኤር ሲስተሙ ወይም ደግሞ ኦይል ፍለድ ሮታሪ ስክሩ ኮምፕረሰር ይባላል። አንደኛው በኤር ሲስተም ነው የሚሰራው፣ ሌላኛው ደግሞ በኦይል ሲስተም ነው የሚሰራው። ስለዚህ እናያቸዋለን በኋላ ላይ በኦይል የሚሰራው ኦይል ፊልተሮቹ ምን እንደሚመስሉ ይባላል ተቀምጦ ነው። በዚህኛው ጊዜ takes air in and compresses and cleans and keeps by itself. በተወሰነ ደረጃ የኮምፕረስ የተደረገው ኤር ኮንዲሽን አድርጎ ይልካል። ሌላኛው ደግሞ በኦይል ሉብሪካንት ኦይል አለ። አንደኛው ደግሞ ለኤር ኮንዲሽን የምንጠቀምባቸው ኦይሎች። ይሄ ደግሞ ሉብሪኬት ሲልስ ስክሩስ ኤንድ ኩል ዘ ፓርትስ ኦፍ ዘ ኮምፕረሰር በኦይል አማካኝነት አንደኛው በኤር አማካኝነት ለኩላንት ልትጠቀሙ ይችላላችሁ። ሌላኛው ኦይልን ስንጠቀም እነዚህ ሲስተሞች ሲልድ ናቸው። ጀነራል አንዱሚቲ ኮምፕረሰር ውስጥ አክሰስ የምናደርጋቸው ፓርቶች አሉ። ቤዚካሊ ሞኒተር የምናደርገው ምንድነው የኮምፕረሰራችን ዲስፕሌይ ላይ የሚፈለገውን ፕሬሸር ኮምፕረሽን ፕሬሸር ያመጣል ወይስ ያመጣል? ቴምፕሬቸር ኦቨር ቴምፕሬቸር ከሆነ ቴርሞስታቱ እየሰራ አይደለም ማለት ነው። የሆነ ችግር አለ እነሱ። ስለዚህ እነዚህ ኩሊንግ ሲስተሞች ፋንክሽናል አይደሉም ወይም ደግሞ እየሰሩ አይደለም የሚለውን አንደርስታንድ እንዲኖር ነው። ቤዚካሊ ኮንትሮል የምታደርጓቸው ፓራሜትሮች ፕሬሸር እና ቴምፕሬቸር እሱንም ከዲስፕሌይ